ሰዎች ሞትን ማምለጥ ይችላሉ ወይስ ሞት ሁልጊዜ የጀመረውን ያጠናቅቃል? ዛሬ የምንመለከተው ታሪክ ይህንን ጥያቄ በጣም አስፈሪ በሆነ መንገድ ይመልስልናል። ታሪኩ ከ1968 ዓ.ም ይጀምራል። አይሪስ የተባለች ወጣት ከእጮኛዋ ጋር ለልዩ ምሽት ወደ አዲስ የተከፈተ የመዝናኛ ህንጻ ይሄዳሉ። ህንጻው በጣም ዘመናዊ ሲሆን በውስጡ የሚገኘው ከፍተኛ ምግብ ቤት ከተማውን ከላይ የሚያሳይ አስደናቂ እይታ አለው። አይሪስ ግን በድንገት አስፈሪ ቅዠት ማየት ትጀምራለች። በቅዠቷ ውስጥ የህንጻው መዋቅር መንቀጥቀጥ ይጀምራል። ከዚያም የመስታወት ፓነሎች ይሰባበራሉ። ሰዎች በፍርሃት ወደ መውጫው ይሮጣሉ። ነገር ግን መውጫው በሰዎች ተጨናንቆ ሁሉም መውጣት አይችሉም። ትልልቅ ብረቶችና ኮንክሪቶች ከላይ ይወድቃሉ። ከጥቂት ሰከንዶች በኋላ የህንጻው አንድ ክፍል ሙሉ በሙሉ ይፈርሳል። ብዙ ሰዎች ወደ ታች ይወድቃሉ። በጥቂት ደቂቃዎች ውስጥ የደስታ ምሽቱ ወደ አሰቃቂ አደጋ ይቀየራል። ከዚያም በድንገት አይሪስ ከቅዠቷ ትነቃለች። ያየችው ነገር በጣም እውነተኛ ስለነበረ ወዲያውኑ ሰዎችን ከህንጻው እንዲወጡ በጩኸት ማስጠንቀቅ ትጀምራለች። አይሪስ ሞትን ቀድማ የማወቅ ችሎታ ስለነበራት ሰዎችን ለማዳን ትሞክራለች። ብዙ ሰዎች ግን እብድ እንደሆነች ያስባሉ። ትልቁ ችግር ግን ሞት አይታለፍም። ሰዎች ከአደጋ ቢያመልጡም እንኳን አንድ በአንድ እንደገና ይመለሳል።